እንደውም ትእዛዝሽን የምቀበለው እንደዚህ ነው። ምን ይመስልሻል? ያማረኝን ነገር ትሰራለህ? አዎ ያማረሽን ነገር እሰራለሁ። ያማረኝን ስራልኝ ያልኩህን ነገር ትሰራልኝ። አድርግ ያልኩህን ታደርጋለህ። አደርጋለሁ። ብነጫነጭ ስነጫነጭ ምንም ስልም ትችላለህ። እችላለሁ እና በደስታ እቀበለዋለሁ ማለት ነው። እንደምንም ብዬ ደግሞ በጥንቃቄ እወጣዋለሁኝ። ታገብረዋለህ። ሚስቴን በሰላም ወልዳ አይኔን ባይኔ እንዳይ ማለት ነው። በዛውም ጥቅሙ የበለጠ እንደውም ለኔ ነው። አንድ እንግዲህ ሚስት ማርግዛ መውለድ ማለት ያው ፋብሪካ አንድ ሰው ፋብሪካ አለው ማለት ነው። ይህ ፋብሪካ አለኝ ማለት ነው። የልጅ ፋብሪካ አለኝ። የልጅ ፋብሪካ አይነሽ ማለት ልጅ ማገኘው ባንቺ ነው። አሁን ለምሳሌ የሆነ ፋብሪካ የምን ፋብሪካ እንበል እስኪ የሆነ ፋብሪካ ጥሪልኝ። ለምሳሌ ፕላስቲኮችን የሚያመርት ፋብሪካ አለ። ግብአቱን ያ ፋብሪካ የሚያስገኘው የሚያመርተው ምርት የሚጠቅመው ማንን ነው? የፋብሪካውን ባለቤት ነው። ስለዚህ አንቺም ደግሞ አሁን ያሁኑ ብቻ ሳይሆን ለወደፊት ገና ብዙ ልጅ ስለምትወልጅልኝ ስለዚህ ማሽኑን በስርዓት መያዝ አለብን። አዎ የልጆች ፋብሪካ ነሽ ማለት ነው። የልጅ ፋብሪካ ወይ ደግሞ ወደ ፋብሪካ ተሸጋገረ ማለት እና አሁን እያመረተች ነው። ምርቱ ግን አልደረሰም። ምርቱ ሲደርስ ደግሞ ልጁ ይወለዳል። ከዛ በኋላ ልጁ ያድጋል። አሁንም ሌላ ታመርታለች። አሁንም እንደዛ ስለሆነ እንግዲህ ይሄንን ነግራችሁ ያን ያህል ማስረዳት አይጠበቅብኝም። መንከባከብም ለራሴ ነው፣ መውደድም ለራሴ ነው፣ ማፍቀርም ለራሴ ነው፣ ማድረጉም ለራሴው ነው እና የምትፈልጊው ነገር ብትይ አስፈላጊ የሆነውን ነገር ለመቀበል እኔ ዝግጁ ነኝ። ግን ማለት ነው ይሄን ነገር ማሰብ ያለብህ እርግዝና ደስ ያለ ነገር ብቻ አይደለም እኮ አንተ አሁን የማትፈልገው ነገር ሁሉ ሊሆን ይችላል። እኔ አይደለም ሊሆን ይችላል ግን ማረግ ግዴታ ነው። እንደውም ትእዛዝሽን የምቀበለው እንደዚህ ነው። ምን ይመስልሻል? ያማረኝን ነገር ትሰራለህ? አዎ ያማረሽን ነገር እሰራለሁ። ያማረኝን ስራልኝ ያልኩህን ነገር ትሰራልኝ። አድርግ ያልኩህን ታደርጋለህ። አደርጋለሁ። ብነጫነጭ ስነጫነጭ ምንም ስልም ትችላለህ። እችላለሁ። ያው ቃል መሃላው እንግዲህ የፈለኩትን ነገር ልታረግ ቃል ገብተሃል። ቃል ገብቻለሁ። ቃል ገብተሃል። በዛው በመቶ ምናምን ለምድር ለሰማይ ቃል ገብቻለሁ። ለምድር ቃልን ተቀብለናል። ተቀብላችኋል። እናንተም እኔ ተቀብያለሁ። ሲነጫነጭ ምናምን ካያችሁት ቀጥታ ነው የምትነግሩኝ። ማንም ሰው ላይ አትነጫነጭ። እኔ ላይ ብቻ ነው አልነጫነጭም። ቃልን ተቀብለናል። እቺ ነው ቃሌን ተቀብያለሁ። ቃሌን እፈጽማለሁ። ቃል ገብቶ ኢንሻአላህ ባለቀ ልጅ አልወለዳችሁ ልጅ እንደምትፈልጉ አላህ ልጅ ይስጣችሁ። የወለዳችሁም አላህ ልጆቻችሁን አላህ ያሳድግላችሁ። መጨመር የፈለጋችሁም አላህ ይጨምርላችሁ እላችኋለሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለምትሰጡን አስተያየት ሁሉ በጣም እናመሰግናለን። ወንድሜ በእኔ ምክንያት ነው የተበላሸው ያለች ልጅ ነበረች። እኔ የፈለገውን ነገር እያረኩለት በእኔ ምክንያት ግን ተበላሽቶ አሁን ሱሰኛ ሆኗል ያለች ልጅ አለች። እና እንደሱ አይነት ነገር ነው ተጠንቀቁ። ልጆቻችሁም ሊሆኑ ይችላሉ ያድጋሉ። የፈለጉትን ስላደረጋችሁላቸው እናንተ ያኔ ልጆቻቸው የሚመቻቸው ይመስላችኋል። ገባ? የፈለጉትን ስለሰጣችሁ ብርም ስለላካችሁ ግን በዛ በብር ልጁ ምንድን ነው የሚያደርግበት? እሱም ማሰብ አለባችሁ። እዚህ ሀገር አስቸጋሪ ነው። ጓደኛ ያጠፋዋል አይደል እንዴ? ቃሚ ሊሆን ይችላል፣ አጫሽ ሊሆን ይችላል። እናንተ በድምልኩለት ብር ማለት ነው። ያንን ብር ሲያጣ ደግሞ እዚህ ቤተሰብ ይረብሻል እና አስቸጋሪ ነው የሚሆነው። ብር አትላኩሳ ለሚገባው ነገር ወይ ለትምህርት ቤት ለደብተር ሊሆን ይችላል ለዚህ ነገር። በዛውም ደግሞ በቤተሰብ በኩል አይደል ቢሰጥ ገንዘቡ ሳይሆን የሚፈልገው ነገር ቢደረግለት በቤተሰብ በኩል አሪፍ ነው እና ልጆቻችሁንም ከእንደዚህ አይነት ነገር እናንተ ራሳችሁንም ብራችሁንም ጠብቁ ለማለት ነው። እንግዲህ ይበቃል መሰለኝ። ምክርም ሲበዛ ምክርና ቡጢ ለሰጪው ቀላል ነው ይባላል። እንዳይበዛባችሁ እንግዲህ የዛሬ ቃል መሃል ላይ ዋናው ቁም ነገራችን እንግዲህ ዛሬ ሳዲ ከዚህ በኋላ ለሚመጣብኝ ነገር ሁሉ ኃላፊነት ትወስዳለህ፣ የምትፈልገው ነገር ሁሉ ታደርግልኛለህ፣ አንተ መሆን የምፈልገው እኔ የምፈልገውን ትሆንልኛለህ ብላለች። እኔም ደግሞ አብሽሪ ወላይ ህመክ አነ ማዓከ አነ ጀንበክ ምናምን ብያታለሁ። እንግዲህ ይሄንን ነገር ደግሞ አላህ ቃላባይ እንዳያረገኝ ውሸታም እንዳያረገኝ። በዛ አጋጣሚ እንዳባለኝ ታውቃላችሁ፣ ቃሪያ ሲበላ ሲያቃጥለው ወይ መቼም እንደዚህ አይነት ነገር እንግዲህ ግዴታ ካልሆነ አሁን ብትይ ማለት ነው። አሁን ብትይ ውሸትሽ ነው። አሁን ብትይ ውሸትሽ ነው። አልጀመረሽም ገና ነው። እሺ በማንኛውም ያው
ሳዲ በሰላም ይገላግልሽ። አሊ ሜሪጃ አባት ሆኖ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እኛንም እናመሰግናለን። ለሁላችሁም ምስጋናችን ድረስ። በዛ ላይ ተቃራኒ ሀሳብ መስጠቱም አላችሁ ምንም ማድረግ አይቻልም። እና ለልጁም ደግሞ ስም እናወጣለን ወይ ለልጅቷ ማለት ነው። የዛሬው ቪዲዮ በጣም ረዝሞባችኋል። በሌላ ቪዲዮ እንገናኛለን። በመጨረሻ ላይ ደግሞ ማለት ነው እስከ መጨረሻው ድረስ ቪዲዮን የማየት እድል ያላችሁ ሰዎች አንድ ማስተላለፍላችሁ መልእክት አለ። የሆነ እኔ ሴት ልጅ ወዳለሁኝ የልጅን የሳዲና አዲ ልጅ ስም አወጣለሁ ነው አወጣው ብሎ የሆነ ስምም ጠርቷል። በእርግጥ ስሙ ያምራል፣ ስሙ ደስ ብሎኛል። ግን በዛ ነገር እንድንነጋገር ፈልጋለሁ። አንተ ሰውዬ ማለት ነው አንተ አባት ነው ልጅን ያለኝ እሺ አባቴ ማለት ነው። እና ስለዚህ ጉዳይ ደግሞ እንመጣበታለን በሰፊው። አብራችሁን ሁኑ የሚባለው አብራችሁ ቆዩ። እሺ በሌላ ቪዲዮ እስከምንገናኝ ደግሞ ይብቃን ዛሬ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።